ይሄንን የጾም የሶሲ ሶያ በርገር ሁላችሁም ቤታችሁ ሰርታችሁ መቅመስ አለባችሁ። በጣም ሲምፕል ነው አሰራሩ። ዩቱማ እንዴት አባቱ እንደሚያምሩ። እሺ መጀመሪያ ሶሲ ሶያ እኔ 3 ነው የተጠቀምኩት። ቤተሰቤ ሰፋ ያለ ስለነበር ስሰራላችሁ የነበረው ማለት ነው። እናንተ አንድም መጠቀም ትችላላችሁ። እንደዚህ በቀዝቃዛ ውሃ አድርጋችሁ ተዘፍዝፉትና ለተወሰነ ደቂቃ ለስለስ ካለላችሁ በኋላ ሽንኩርት ከትፋችሁ ታዘጋጃላችሁ። ባናቱ ላይ ጣል የምታደርጉትም ማለት ነው። ሽንኩርታችንን እንዲህ ባናቱ ላይ ጣል ካደረግን በኋላ በመቀጠል ነጭ ሽንኩርት በዝንጅብል ተፈጭቶ የተዘጋጀ ነበረ። እሷን ጣል አረኩባት። ከዛ ቁንዶ በርበሬ፣ ኮረሪማና ትንሽ ደግሞ የጥብስ ቅጠል ከሁሉም ትንሽ ትንሽ እናደርግበታለን ማለት ነው እንደምታዩት። ከዛ በላዩ ላይ ሌላ ሶስ ስለምንጨምርበት የሚጨመር ነገር ስላለው ላዩ ላይ እሱን ደግሞ እናዘጋጃለን። እዚህ ጋር ጨውን ያደረኩት በላዩ ላይ የሚጨመረውን ሶስ የምናዘጋጀው በራሱ በሶሲ ሶያ ነው። ሶሲ ሶያችን እንደምታዩት አድርገን በመጥበሻ በጋለ መጥበሻ በባዶ ያለ ምንም ዘይት አመስ እያደረግን ከለሩ ቡኒ እስኪሆንልን ድረስ እንቆላዋለን ማለት ነው። ከዛ በመቀጠል ልክ እንደምታዩት በቡና መፍጫችን አድርገን ድቅቅ አድርገን እንፈጫውና ካቻፕ በላዩ ላይ ጣል እናረግበታለን። ቅድም ያየናቸውን ቅመማ ቅመሞች ባናቱ ላይ ጣል እናረጋለን። ነጭ ሽንኩርት በዝንጅብላችንን እና ጨው እንዲሁም አችቶ ባናቱ ላይ ጠብ አድርገን ቀጠን እንዲልን ከፈለግን ትንሽ ውሃ በላዩ ላይ አድርገን መታ እናረገውና እዚህ ጋር እንገለብጠዋለን እንደምታዩት። ከዛ ጦስኝ ነው እኔ በላዩ ላይ ቅድም የነሰነስኩት። ፍርኖ ዱቄትም ትንሽ አድርጌበታለሁ ክብ ቂጣ እንዲሆንልኝ ማለት ነው እንደምታዩት። ከዛ በፒዛ መጋገሬ ነበር የጠበስኩት። ሁሉም በአንድ እንዲደርስልኝ ስለፈለኩኝ እንደምታዩት ክብ ቅርጹን ይዞልኛል። ዘይትም ቀባ ነው የምናረገው አናበዛ። ከዛ እንዲህ እንደምታዩት ጠባብሰን ከጨረስን በኋላ ስላይስ ዳቦ እናመጣና ወይም ኖርማል ዳቦም ካለ ችግር የለውም ቶስት እናደርገዋለን እዚሁ ላዩ ላይ በቀረው ዘይት ማለት ነው። ቶስት ካደረግን በኋላ ቅድም የሰራናትን ቴስቲሲያችንን ቆልተን የሰራናትን ሶስ ማባያ እንድትሆነን እሷንም እናዘጋጃለን ማለት ነው። በድጋሚ ቴስቲሲያችንን ቆልተን ማለት ነው። ከዛ ሽንኩርትና ቲማቲም ደግሞ ባናቱ ላይ መሀል ላይ ጣል የሚደረግ ነው። በጣም ተወዱታላችሁ። የምር በጣም ገራሚ ጣዕም ነው ያለው። ስፔሻሊ ጁሲ ነገር ለምትወዱ ሰዎች ደግሞ ሶሱን በደንብ ብታደርጋችሁ ብትሞክሩት በጣም ነው የምትወዱት። እንዲህ እንደምታዩት ሰላጣዬንም አድርጌያለሁ። ኦ ማይ ጋድ ኢንድ ሪዛልቱን በጣም ነው የምትወዱት። እኔ ደግሞ በጣም ነበር ጣፍጦኝ ተመችቶኝ የበላሁት። ባይ ዘ ዌይ ፒዛ መጋገሪያ ከሌላችሁ ወይም የማትጠቀሙ ከሆነ በመጥበሻ አንድ በአንድ እያደረጋችሁ ዘይት ሳታበዙበት ጠብሳችሁ መጠቀም ትችላላችሁ። ስላዳመጣችሁኝ በጣም አመሰግናለሁ። እዚህ ላገባ ሰው ከእንደገና ለበርዝዴይ ለምርቃት ምን ስጦታ ልስጥ ብላችሁ ግራ ከተጋባችሁ ባዩ ላይ በምታገኙ ስልክ ቁጥር እየደወላችሁ እነዚህን ስጦታዎች ማዘዝ ትችላላችሁ። በተፈጥሮ ቆዳና እንዲሁም የምድር ፍንጨት ነው የሚሰሩት። ቻው ቻው።